ይሄ አንተ ነህ። ጂም መሄድ ጀምረሃል። ክብደት እያነሳህ ነው። ጡንቻህም ጨምሯል። አንዳንድ ትንንሽ ሰዎችን ቤንች ፕረስ ማንሳት ትችላለህ። በዚህም ምክንያት ማንም ሊፋለምህ እንደማይዳፈር ታስባለህ። ሰዎች ከመጠንህ ከጥንካሬህና ከጡንቻህ አንጻር እንደሚፈሩ ታስባለህ። ታዲያ ተራ የሚመስል ነገር ግን የሰለጠነ ተፋላሚ ሰው ጋር በድንገት እውነተኛው ፍልሚያ ውስጥ ብትገባስ? አንተ ከምትጀምርበት ቅጽበት በፊት እሱ ፈጣን፣ ትክክለኛና ጨካኝ እንቅስቃሴ ያደርጋል። ስንዘራው እንደ ሮኬት ወደ አንተ ይተኮሳል። ትደነግጣለህ፣ ራስህን ያዞርሃል። እናም ቡም! መሬት ላይ ወድቀሃል። ደንግጠሃል፣ ግራ ተጋብተሃል። ምን እንደተፈጠረ እያሰላሰልክ ለመነሳት ትፍጨረጨራለህ። ግን ገና አላለቀም። ሰውየው አልጨረሰም። ልትነሳ ስትል ፊትህን በርግጫ ይመታል። ቡም! አሁን እንደ እንጨት ደርቀህ ተኝተሃል። ሰዎች ያልፋሉ፣ ስልካቸውን አውጥተው እየቀረጹ አንተን በተኛህበት ማህበራዊ ሚዲያ ላይ ይፖስተዋል። አሳዛኝ። ዓለም አሁን የምታይህ እንደዚሁ ነው። አንተ እንደምታስበው ጠንካራ ሰው ሆነ አይደለም። እንደ ቀልድ በጂም ያሳለፍካቸው ሰዓታት ወይንም ጡንቻዎች ሁሉ ምንም ትርጉም አልነበራቸውም። ምክንያቱም ለእውነተኛ ፍልሚያ ዝግጁ ስላልነበርክ። ዛሬ በዚህ ቪዲዮ እንዴት እውነተኛ ተፋላሚ እንደምትሆን አሳይሃለሁ። ቪዲዮውን ላይክ በማድረግ ጀምር። ሁለት አይነት ወንዶች አሉ። የመጀመሪያው አለቃ ነኝ የሚለው ወይንም ሚስተር ታፍ ጋይ። ይህ ሰው ትልቅ ኢጎ ያለውና ራሱን ከልክ በላይ የሚገምተው ነው። እውነታው ግን ይህ ሰው ነው ራሱን ስቶ መንገድ ላይ የሚወድቀው። ሁለተኛው ደግሞ ፈሪው ሰው፣ እኔ ከፍተኛ ስነ ምግባር አለኝ በሚል ፍርሃቱ በቅንነት ጀርባ ይደብቃል። እውነታው ግን እሱ ፈሪ ነው። ኢቭን ቤተሰቦቹ ፊት የሚዋረድ ሰው ነው። እያንዳንዱ ሰው መፋለም መማር አለበት። ጥቃት አስቀያሚ ሊሆን ይችላል፣ ነገር ግን ዓለም የምትጠይቀው አስቀያሚውን ነው። አንድ ቀን መንገድ ላይ ወድቀህ ምን ተፈጠረ ብለህ ራስህን እንዳታገኝ ፍልሚያን ለመማር የሚያስችሉ 4 መንገዶች። የመጀመሪያው መከላከል ወይንም ዲፌንስ። ለመጨረሻ ጊዜ የተመታው መቼ ነው? የሰው ልጅ ተፈጥሯዊ ውስጣዊ ስሜት ለፍልሚያ የተገነባ አይደለም። ለዛም ነው አንድ ሰው እኛን ለመምታት ሲሞክር ተፈጥሯዊ ምላሻችን ራስን ማዞር ወይንም አይናችንን መክደን የሚሆነው። የሚመጣውን አለማየትህ ደግሞ ራስህን እንድትስት ከሚያደርግ ነገሮች ውስጥ አንዱ ነው። እንዴት መለማመድ ይቻላል? ጓንት አድርግና ጓደኛ በቀስታ ሊመታ እንዲሞክር ፍቀድለት። ለመከላከል ልምምድ የሚሆን እንቅስቃሴ ተንቀሳቀስ፣ ተሸወድ፣ ተከላከል እናም መከት። ይህንን በበቂ ሁኔታ ካደረክ መከላከልህን ታጠነክራለህ። ጥሩ መከላከል ስትችል ተፋላሚ በራሱ እንዲደክም ትፈቅድለታለህ። አንተ ግን እንቅስቃሴውን ማንበብ ትችላለህ። አብዛኛዎቹ ወንዶች መከላከል ላይ አይሰሩ። ሁለተኛ ማጥቃት። የሚሰነዘሩብህን ቡጢዎች ማስወገድ ብቻ በቂ አይደለም። እንዴት መልሰህ መምታት እንዳለብህ ማወቅ አለብህ። ግን ማጥቃት ማለት እንዲሁ የዘፈቀደ ስንዘር አይደለም። ትክክለኛ ጊዜ ወይንም ታይሚንግ እና ቁጥጥርን ይጠይቃል። ቴክኒክህን ለማጥራት ሻዶ ቦክሲንግ ተለማመድ። ነጠላ ምቶች ላይ ሳይሆን የተጣመሩ ምቶችን መጣል ተማር። አቋምህ እንቅስቃሴና ምት መምረጥ ላይ አተኩር። ሶስተኛ ጥሩና ድንገተኛ ምት ወይንም ሳከር ፓንች። ይህ ክብር የጎደለው ሊመስል ይችላል፣ ነገር ግን የስትሪት ፋይት ወይንም የጎዳና ፍልሚያ ላይ ምንም ህግ የለም። ህይወትህ አደጋ ላይ በሚወድቅበት ሁኔታ ፈጣን፣ ትክክለኛና ድንገተኛ ምት የመወንጨፍ ችሎታ ማዳበር አለብህ። አንድ ሰው ፍልሚያውን እንዳታስወግድ ከከለከለ ተጎጂ መስለህ እንዲቀርብህ አድርገው። ምንም ልታደርግ እንደማትችል አሳይ። እናም ሲቀርብ መጀመሪያ አንተ ምታ። ፈጣንና ድንገተኛ። ከ10ሩ 9ኙ ፍልሚያ ወዲያው ያበቃል። ማሳሰቢያ፣ ኢጎ ወይንም የራስ ኩራትህ ሳከር ፓንች ወይንም ድንገተኛ ምት መጠቀም የፈሪ ነው ብሎ እንዲያስብ አትፍቀድለት። በጣም የሚጎዳ ያልጠበቅከው ምት ነው። አራተኛ የጎዳና ላይ ፍልሚያን አስወግድ።
አቮይድ ዘ ስትሪት ፋይትስ ይባላል። ጸብን ለማሸነፍ ምርጡ መንገድ ጸብ ውስጥ አለመግባት ነው ይባላል። ከጎዳና ፍልሚያ ምንም የሚገኝ ጥቅም የለም። ልታጣ ብቻ ነው የምትችለው። ብታሸንፍ እንኳን ተፋላሚ ህይወቱን ሊያጣ ይችላል። እስር ቤትም ልትገባ ትችላለህ። ይህን ስልህ ፍልሚያዎችን ከማስወገድ በፊት እንዴት መፋለም እንዳለብህ ማወቅ አለብህ። አንደኛ፣ ሁለተኛና ሶስተኛ የነገርኩ ነገሮች ካሉ እውነተኛው ዓላማ ይኸው ነው። አትጠቀምባቸው። ግጭት ውስጥ ራስህን ብታገኝ ይቅርታ መጠየቅ ትችል እንደሆነ ተመልከት። ሁኔታውን ለማርገብ ሞክር። እናም ካስፈለገ ዞር ብለህ ሂድ። ግጭትን ማስወገድ ድካም አይደለም። ዳኛና ህግ በሌለበት ፍልሚያ ክብር የለውም። ከህይወት ጋር ዞር በል። ምርጡ ድል ይህ ነውና። በህይወት በሁሉም ነገር የተሳለ ሴፍ መሆን የምትፈልግ ከሆነ ይህንን ቻናል ሰብስክራይብ ማድረግ እንዳትረሳ። በቀጣይ እስከምንገናኝ መልካም ቆይታ።